ኢየሱስ ክርስቶስ በዘላለም ውስጥ በምንነት ነበር ሲኖር የነበረው? በልጅነት ነው ኢየሱስ ክርስቶስ ሲኖር የነበረው ማለት። አብ ወልድ መንፈስ ቅዱስ። አብ ካል አባት እያልኩ ነው አይደል? እግዚአብሔር ወደ አባትነት ያደገበት ክፍል መጽሐፍ ቅዱስ አይነግረን። ምን ማለት ነው? እግዚአብሔር በዘላለም ውስጥ አብ በአባትነት ነው የኖረው። አብ ከአብነት ውጪ ልናቀው በዘላለም ውስጥ በአብነት ነው የተገለጸው። ምን ማለት ነው? በዘላለም ውስጥ አብ ነው። ዘላለም ውስጥም ስትመለከቱት አብ ብላችሁ ነው አባት ብላችሁ ነው የምትጠሩት። አባትነት ደግሞ ካለ ልጅነት አይብራራ። አባትነት ካለ ልጅነት አይገለጽ። ምን ማለት ነው? አባት ነው ብለህ ዝም ብለህ አንስተህ የምትሰጠው ስያሜ አባት ነው ብለህ ለመናገር ምን ያስፈልጋል? ልጅ ያስፈልጋል። አባትነት የሚብራራው በልጅነት ስለሆነ፣ ስለዚህ በዘላለም ውስጥ አብ አባት ነው እያልክ ከተናገርክ በዘላለም ውስጥ አብ ምን አልከው? ልጅ አለህ ማለት ነው እያልኩት ነው። ወልድ በዘላለም ውስጥ ምን ሆኖ ወልድ ነበር። ግን ምን ማለት ነው? አሁን ታዲያ አባትና ልጅነት እንዴት መጣ? እግዚአብሔር ወልድ ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ኢየሱስ ብሎ ያስቀምጣል። ኢየሱስ ክርስቶስ በዘላለም ውስጥ አብን አክሎ ከአብ ሳያንስ ከአብ ተገኝቷል ማለት። አብ አባት ነው ካልኩኝ ለሁሉ ነገር ምንጭ ነው እያልኩ ነው። ምንጭ ነው ማለት አብ አባት ነው ካልኩ ለሁሉ ነገር አስገኝ። ልጁን አብን አክሎ ከአብ ምን አድርጓል? ተገኝቷል። አብ ውስጥ ያለ ባህሪ ሳይጨምር ሳይቀንስ ወልድ ውስጥ ተገኝቶ ከአባቱ ተገኝቷል ማለት። ለምን አባቱ ነው ካል አባቱ አስገኝቶታል ማለት። በአባቱ እቅፍ የነበረው ነው የመጣው። እርሱ ሲመጣ አብን ምን አደረገልን? ገለጠልን። አብን ምን አደረገ? አሳየን። እና ኢየሱስ ክርስቶስ ልጅነቱ መቼ ነው? ጥንት ዘላለም ውስጥ የአብ ልጅ ነው ስንል ምን እያልኩ ነው? አብን አክሎ ከአብ ተገኝቷል። ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ብቻ አይደለም፣ የእግዚአብሔር ዘላለማዊ